አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ አላችሁ ወይ? አልሐምዱሊላህ እኔ ደህና ነኝ። እንግዲህ መጣሁኝ ጀማሪ ዩቲዩበር ልሆን እና ህይወት ላይ ያለኝን ነገር ላካፍላችሁ። ከአሁን ጀምሮ ያለውን ነገር እያሳየኋችሁ አብረን እንድንሄድ እፈልጋለሁ። ከህይወቴ ካየኋቸው ነገሮች ካሳለፍኳቸው ነገሮች እና ወደፊት ኢንሻአላህ ከማልፋቸው ነገሮች ልነግራችሁ እያሳየኋችሁ ልሄድ እና የኔ አይነት አመለካከት አስተሳሰብ ካላችሁ ደግሞ አብረን ብዙ ነገሮችን እንድናደርግ እንድንመካከር ስለምፈልግ ሼር እያደረኩኝ የምሄደውን ሰው ስለምፈልግ እና ብዙ አይነት እይታዎችን እንድንለዋወጥ ብዙ ነገር ከሰዎች ጋር ሼር ማድረግ ስለምፈልግ ለዛ መጥቻለሁ። እና ዛሬ ደግሞ ቀስ በቀስ ብዙ ነገራቶችን እንድንወያይ ስለምፈልግ ነው። እና ዛሬ ምን እነግራችኋለሁ መሰላችሁ? እና አንዳንዴ ህይወት ሁልጊዜ ቀላል አይደለም። አንዳንዴ ደስ ይላል፣ አንዳንዴ ይከብዳል፣ ጥሩ ይሆናል፣ መጥፎ ይሆናል፣ ሰዎች ይመጣሉ፣ ይሄዳሉ። አንዳንዶቹ ትምህርት ይሰጡናል፣ አንዳንዶቹ ደግሞ የህይወታችን አካል ይሆናሉ፣ ደስታን ይሰጡናል። ህይወት አንድ ነገር አስተምሮኛል ብዬ የማስበውንም እነግራችኋለሁ። ብቻ ሁሉም ሰው አይታመንም። አላህን ብቻ ያዙት። ራሳችንን መተው የለብንም። ምንም እንኳን ከባድ ቢሆን የሆነ ቀን ኢንሻአላህ ይለወጣል ብለን ማሰብ እንዳለብን። ብዙ ፈተናዎች አሉ፣ ብዙ ውጣ ውረዶች አሉ። ግን ያው ጠንካራ መሆን አለብን እና ብቻ ወድቀን መቅረት የለብንም። ተሰቃይተን ደግሞ ተስፋ መቁረጥ የለብንም። ያልፋል ብለን ማሰብ አለብን። ብቻ ህይወት ትምህርት ነው። ከዛ ነገር ከሚገጥመን ነገር በላይ ነን እኛ። ገብቷችኋል አይደለ? እና ብዙ ነገር አለ የምነግራችሁ ወላሂ ብቻ በብዙ ነገር ያጋጠመኝ ነገር በጓደኝነት፣ በጎረቤት፣ በዘመድ በሁሉም ነገር ፈተና ይመጣል። አላህ ያለው ፈተና ማለት ነው። ብቻ ያጋጥመናል። ያን ነገር እንዴት ብለን ማለፍ እንዳለብን ሰብር ማድረግ እንዳለብን ያው ግዴታችን ነው ሰብር ማድረግ እና እሱን እነግራችኋለሁ። የዛሬው ትውውቄ ይሄንን ይመስላል እና አንድ ነገር ልጨምርላችሁ እና ብቻ ህይወት ቀላል አይደለም። ግን እኛ ከፈተናችን ከሁሉም ነገር በላይ ነን። መኖር አለብን፣ ጤናማ መሆን አለብን፣ ደስተኛ መሆን አለብን። ብዙ ነገራቶችን ማየት አለብን። ስለዛ የሆነ ነገር ሊሰብረን አይገባም። ምንም ነገር ሊጎዳን አያስፈልግም ልላችሁ ነው። ገባችሁ አይደለ? ስለዚህ ከዛም በላይ ስለሆንን ሊጎዳን የፈለገን ነገር በመተው ራሳችንን ደስተኛ ማድረግ፣ የማያስደስተንን ነገር መራቅ፣ ትንሽ መከፋት ስለሌለብን እምቢ ብሎ የመጣን ነገር ማስተናገድ አለብን። በርግጥ ግን ከዛም ነገር በላይ ስለሆንን ያ ነገር ሊያሸንፈን አይገባም ብዬ አስባለሁ። እና ይሄን ካልኳችሁ ይበቃል እና ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ደግሞ ቆዩኝ። አስተያየትም ስጡኝ። ምን ባደርግና ባግዛችሁ፣ ስለምን ባወራላችሁ፣ ስለምን ተመክሮዬን ባካፍላችሁ እንደምትፈልጉ ንገሩ። ከዛ እያለን እንቀጥላለን። ሰብስክራይብ ማድረጋችሁ እንዳትተዉ። አብረን የምናየው ይሆናል ቀጣዩን።